ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም ምሩ ነኝ። አብራችሁን ቆዩ። ባለፉት 5 ዓመታት የኢትዮጵያ የሀገር ውስጥ ጠቅላላ ምርት ወይም ጂዲፒ በእጥፍ ማደጉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 36ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያና ምላሽ ሰጥተዋል። እኛ ወደ ቢሮ ስንገባ የኢትዮጵያ የሀገር ውስጥ ጠቅላላ ምርት ወይም ጂዲፒ 86 ቢሊዮን ዶላር ነበር ያሉት ጠቅላይ ሚኒስትሩ ዛሬ ግን 205 ቢሊዮን ዶላር ደርሷል ብለዋል። ከለውጡ ማግስት ኢትዮጵያ ከምስራቅ አፍሪካ ሁለተኛ ትልቁ ኢኮኖሚ እንደነበራት አስታውሰው ዛሬ ግን 6ቱ ጎረቤት ሀገራት ምረው የኛን ጂዲፒ አያክሉም ብለዋል። በተያዘው በጀት ዓመት ከምርትና አገልግሎት የወጪ ንግድ ከ10 ቢሊዮን ዶላር በላይ ገቢ መገኘቱን ጠቅሰዋል። በአጠቃላይ ከለውጡ በኋላ 23 ቢሊዮን ዶላር ገቢ ከሁሉም ዘርፎች ማመንጨት መቻሉን ነው ጠቅላይ ሚኒስትሩ የተናገሩት። ከገቢ ምርቶች በነዳጅ ማዳበሪያና ዕዳ ክፍያ አንጻር በአመት 7 ቢሊዮን ዶላር ወጪ እንደሚደረግ ገልጸዋል። የሕዝብ ተወካዮች ምክር ቤት የ2017 የፌዴራል መንግስት በጀትን 971.2 ቢሊዮን ብር አድርጎ በሙሉ ድምጽ አጸደቀ። በጀቱ ኢኮኖሚያዊና ማህበራዊ እድገትን ለማፋጠን ታሳቢ ያደረገ መሆኑ የተመላከተ ሲሆን የጸደቀው በጀት በህግና ስርዓት የመጠቀም ኃላፊነት ይጠበቃል ተብሏል። ከለውጡ በኋላ ከ30 ሺህ በላይ ቅድመ መደበኛ ትምህርት ቤቶች መገንባታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጽዮን ታደለ ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት የትምህርት ጥራትን ለማረጋገጥ መንግስት ከታችኛው የትምህርት እርከን ጀምሮ ትኩረት ሰጥቶ እየሰራ ነው ብለዋል። በዚህም ባለፉት ዓመታት ከ30 ሺህ በላይ ቅድመ መደበኛ ወይም ኬጂ ትምህርት ቤቶች መገንባታቸውን አንስተዋል። ከቅድመ መደበኛ ጀምሮ ከሚከናወኑ ግንባታ ባሻገር የትምህርት ቤት መገንባት አገልግሎቶች እየተስፋፋ መሆኑንም ጠቅሰዋል። ዘመናዊ የአይነ ስውራን ትምህርት ቤት መገንባታቸውን ጠቅሰው ለአገልግሎት ክፍት መደረጋቸውንም ተናግረዋል። በአንጻሩ ለውጡን ተከትሎ ዩኒቨርሲቲ አለመገንባቱን ጠቅሰው በአሁኑ ወቅት ዩኒቨርሲቲዎች ጥራትን ማረጋገጥ ላይ በትኩረት እየተሰራ መሆኑንም ጠቁመዋል። ከለውጡ በፊት የዩኒቨርሲቲ በጀት የነበረው 40 ቢሊዮን ገደማ እንደነበረ ያነሱት ጠቅላይ ሚኒስትሩ አሁን ላይ ግን 60 ቢሊዮን ገደማ እንደሆነ ገልጸዋል። አርባ ምንጭ ዩኒቨርሲቲን ጨምሮ ሌሎች ዩኒቨርሲቲዎች ላይ በርካታ ፕሮጀክቶች እየተሰሩ መሆኑንም ለምክር ቤቱ አባላት አስረድተዋል። የመምህራንን ሕይወት ለማሻሻል መንግስት ተጨማሪ እርምጃዎችን እንደሚወስድ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። አንተነህ ፍቃዱ የመምህራንን ሕይወት ለማሻሻል መንግስት ተጨማሪ እርምጃዎችን ይወስዳል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ በ6ኛው የህዝብ ተወካዮች ምክር ቤት በ3ኛ ዓመት የስራ ዘመን 36ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያና ምላሽ ሰጡ። ጠቅላይ ሚኒስትሩ የመምህራንን ደሞዝ አስመልክተው እንዳሉት መምህራን ለኢትዮጵያ ደማቸውን ከመስጠትና ነገ በልጆቻችን እናየዋለን ከሚል ተስፋ ውጪ በቂ ነገር አግኝተው አያውቁም ነው ያሉት። በዚህም የመምህራንን ህይወት ለማሻሻል መንግስት ተጨማሪ እርምጃዎችን ይወስዳል ብለዋል። ይሁን እንጂ በአንዳንድ ክልሎች እያጋጠመው ያለው ችግር በአቅም ልክና በሲቪል ሰርቪስ ሪፎርም መሰረት የማድረግ እንደሆነ ጠቅሰው ይህንን ኃላፊነታቸውን ሊወጡ እንደሚገባም ጠቅሰዋል። ያም ሆኖ የፌዴራል መንግስት ችግሩ እንዳይባባስ በብድር ለማገዝ ሙከራ ማድረጉን ነው ጠቅላይ ሚኒስትሩ ያስገነዘቡት። የክልሉ ምክር ቤቶች በጀታቸውን ሲያጸድቁ እነዚህን ጉዳዮች አይተውና ተቆጣጥረው መገምገም እንዳለባቸውም አሳስበዋል። የመንግስት የዋጋ ንረትን በአንድ ዓመት ውስጥ ከ30 በመቶ ወደ 23 በመቶ ዝቅ ማድረግ ችሏል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ይህንን ያሉት በሕዝብ ተወካዮች ምክር ቤት 36ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ነው። ሳሙኤል ቆጭቶ ትንታኔውን አሰናድቶታል። ስብሰባው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያ ከሰጡባቸው ጉዳዮች አንዱ የኑሮ ውድነት ነው። ጠቅላይ ሚኒስትሩ ኑሮ ውድነት የዓለም ዋነኛ አጀንዳና ሀገራትን የፈተነ ያለው ጉዳይ መሆኑን ገልጸው ኢትዮጵያም የዚህ ፈተና ሰለባ መሆኗን ተናግረዋል። እንግዲህ ኢንፍሌሽን ልክ እንደ ውጊያው ከምስራቅ እስከ ምዕራብ የሁሉ ዓለም ዋነኛ አጀንዳ ሆኗል። ዘንድሮ ታላቁ የምርጫ ዓመት ይባላል። በዓለም ላይ በርካታ ሀገሮች ምርጫ እያደረጉ ነበር ወይም እያደረጉ ነው። ለምሳሌ አሜሪካ የሚደረገው ምርጫ ብንወስድ አንደኛው የንግግር ቋጠሮ ኮስት ኦፍ ሊቪንግ ክራይሲስ ነው። የኑሮ ውድነት አንዱ አጀንዳ። አሁን ዩኬ ላይ የሚደረገው ምርጫ ውድድር ብንከታተል አንደኛው ኪወርድ ኮስት ኦፍ ሊቪንግ ክራይሲስ ነው።
ኢዩ ላይ የነበረው ውድድር ሲሚላር ይመሳሰላል። ህንድ ላይ የነበረው ውድድር፣ ደቡብ አፍሪካ የነበረው ውድድር፣ በየትኛውም ዓለም ጫፍ ብትሄዱ የኮስት ኦፍ ሊቪንግ ክራይሲስ አዘ ኪወርድ ብትጠቀሙ ዋናው የምርጫ ክርክር አንጓ ነጥብ ነው። ይሄ እንደ ድሮ ኢትዮጵያ አፍሪካ ሳይሆን ትልልቅ ሀብት ያላቸውን ሀገራትም ጭምር በከፍተኛ ደረጃ እያናጋ ያለ ሁኔታ ነው። መንግስት ችግሩን ለመፍታት ልማት ትሩፋትንና የስራ ዕድልን ከመፍጠር ጎን ለጎን ለምርታማነት ማደግ ከፍተኛ ትኩረት መስጠቱንም አንስተዋል። ያም ሆኖ በየቀበሌው በየከተማው ክላስተር ብለን ዶሮ ለማምረት ያደረግነው ጥረት እንቁላል ላይ ያመጣው ውጤት ተመልከቱ። ከጫፍ ጫፍ ሊባል አይችልም፣ ሁሉም ከተሞች ሊባል አይችልም። ነገር ግን ከ15 ብር 11 10 9 8 አንዳንድ ቦታ 7 የገባበታል። ሌማት እንቁላል የዶሮ ስጋ ዋጋ እንዲቀንስ አድርጎ ተስፋ እያመጣ ነው። በፍላጎትና አቅርቦት መካከል ያለውን ልዩነት ማጥበብ ወሳኝ መፍትሄ በመሆኑም ለዚህም ምላሽ የሚሰጡ ስራዎችን ሰርተናል ነው ያሉት። በኩታ ገጠም በሩዝ፣ በስንዴ፣ በልማት ትሩፋት፣ በአትክልትና ፍራፍሬ እንዲሁም በምገባ ማዕከላት ሰፊ ስራ መሰራቱንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በፍላጎትና አቅርቦት መካከል ያለውን ልዩነት ማጥበብ ነው። በፍላጎትና አቅርቦት መካከል ያለው ልዩነት ለማጥበብ ደግሞ ዋናው መንገድ ምርታማነትን ማሳደግ ነው። ተመልከቱ የኛን ኢኒሼቲቮች፣ ኩታ ገጠም፣ ስንዴ፣ ሩዝ፣ ፍሩት፣ የጓሮ አትክልት፣ ተማሪ ምገባ፣ የድሃ ቤት ማደስ፣ ምግብ ማጋራት፣ እያንዳንዱ መንግስታዊ የሆነ ኢኒሼቲቭ ብቻ ሳይሆን እጅግ የተቀደሰ ዝቅተኛ ገቢ ያላቸውን ሰዎች በተወሰነ ደረጃ ለማገዝ ሙከራ ያደረገ ኢኒሼቲቭ እንከተል ነበር። ምን አመጣ? ስንዴ ቅድም አንስቻለሁ። በዚህም ዓመት በሰብል ምርት ከአምናው 100 ሚሊዮን ኩንታል ተጨማሪ መሰብሰቡን ገልጸው በልማት ትሩፋት መርሃ ግብር በዶሮና በእንቁላል ምርት ከፍተኛ ውጤት በማምጣት ዋጋ ማርገብ ተችሏል ነው ያሉት። ሰብል ምርት አምና እንደ ሀገር በአመት 395 ሚሊዮን ኩንታል ነው ያመረት ነው። ዘንድሮ 507 ሚሊዮን ኩንታል ነው ያመረት ነው። 100 ሚሊዮን ኩንታል በአንድ አመት ተጨምሯል። መንግስት ምርታማነትን ከማሳደግ ባለፈ ለነዳጅና ለማዳበሪያ ከፍተኛ ድጎማ ማድረጉን ጠቅሰው ምግብ ነክ የሆኑ ከውጭ ለሚገቡ ምርቶች ከ10 ሚሊዮን ብር በላይ የግብር እፎይታ ማድረጉን ተናግረዋል። ኑሮ ውድነትን ለማረጋጋት መንግስት በጀመራቸው እርምጃዎች የዋጋ ንረትን በአንድ አመት ውስጥ ከ30 በመቶ ወደ 23 በመቶ ዝቅ ማድረግ መቻሉን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ቅድም ነዳጅ ብያለሁ። በማዳበሪያ ራሱን አስችዬ እመጣበታለሁ። ከፍተኛ ድጎማ አለ። ምግብ ነክ የሆኑ ከውጭ የሚገቡ ምግብ ነክ አይነቶች ከ10 ቢሊዮን ዶላር ከ10 ቢሊዮን ብር በላይ የግብር እፎይታ አግኝተው ግብር አጥቶ መንግስት እንዲገቡ ተደርጓል። ይሄ ሁሉ ተደምሮ አምና በዚህ ጊዜ የኢትዮጵያ ኢንፍሌሽን 30% የነበረው ወደ 23% ዝቅ ብሏል። መንግስት አሁንም የዋጋ ንረት በዝቅተኛ ገቢ የሚተዳደሩ ዜጎች ላይ ጫና እየፈጠረ በመሆኑም በተቀናጀ ርብርብ ጫናውን ለማቃለል እየሰራ ነው ብለዋል። ያ ተጠናክሮ ከቀጠለ በብዙ መንገድ በኑሮ ውድነት ያለውን ጫና ይቀንሳል። ባለፉት የበልግ ወራት ብቻ 73 ሚሊዮን ችግኞችን በመትከል የጽድገት መጠናቸውን ክትትል ሲያደርግ መቆየቱን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አካባቢ ጥበቃ ቢሮ አስታወቀ። ቢሮው በዘንድሮ ዓመት ማገባደጃ ላይ በአንድ ጀንበር 15.3 ሚሊዮን ለተለያየ ግልጋሎት የሚውሉ ችግኞችን ለመትከል ዝግጅት እያደረገ መሆኑን ገልጿል። ፍጹም ተሾመ የክልሉ አካባቢ ጥበቃ ቢሮ የ2016 ዓመተ ምህረት የእቅድ አፈጻጸም ምክክር መድረክ በቦንጋ ከተማ ሲያካሄድ እንደነበር መዘገባችን ይታወሳል። ቢሮው በበጀት ዓመቱ የታዩ ጠንካራ ጎኖች በማስጠበቅ መሻሻል በሚገባቸው ጉዳዮች ላይ በጋራ አቅጣጫ እያስቀመጠ እንደሚሄድ የገለጹት የቢሮ ምክትል ኃላፊ አቶ ለማ ገብረ ሚካኤል አካባቢን መጠበቅ ብሎም የአካባቢ ሕጎችና ብዝሃ ሕይወትን ጥበቃ እንዲጠናከር ማድረግ ቀዳሚ ተግባራችን ነው ብለዋል። የክልሉን ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ አጠቃላይ አፈጻጸም እየገመገምን ነው። ከዚህም ተነስተን ለቀጣይ በድክመቶቻችንን አርመን ጥንካሬያችንንም ይዘን ለመቀጠል እንዲያመቸን ሰፊ ውይይት እያደረግን ነው። ቢሮ ያው ከሰጠው ስልጣን በአዋጅ ከሰጠው ስልጣን አንጻር በተለይ አካባቢን የመጠበቅና
የአካባቢ ህጎችም ተከባሪነታቸው እንዲረጋገጥ ያው እስከ ወረዳ ድረስ መዋቅር ዘርግቶ የሰራ በመሆኑ በሁሉም ዘርፍ በአካባቢ ጥበቃውም በደን ልማቱም በብዝሃ ሕይወት ጥበቃ ዘርፍም ጥሩ የሚባሉ ውጤቶች እንዳሉ አይተናል። ደግሞ ማሻሻልና ማጠናከር የሚገቡን ለቀጣይ መስራት ያለብንን የቤት ስራዎችንም ለይተናል። በተቋም ደረጃ በጀት ዓመቱ 122 ሚሊዮን ችግኝ በበልግና በክረምት ለመትከል ታስቦ እስካሁን በበልጉ ብቻ 73 ሚሊዮን ችግኝ መትከል መቻሉን አቶ ለማ ተናግረዋል። ባለፉት ዓመታት ሀገራችን በዘመቻ መልክ ትኩረት አድርጋ በሰራቻቸው የአረንጓዴ አሻራ ተከላ ፕሮግራሞች የሀገሪቱን የደን ሽፋን ማሳደግ መቻሉን ጠቅሰው ዘንድሮም ይህንን ተግባር አጠናክሮ በማስቀጠል በዓለም አቀፍ ደረጃ የተለመደውን ክብረ ወሰን መያዝና የተፈጥሮ ሚዛን ለመጠበቅ የክልሉ መንግስት በልዩ ትኩረት እየሰራ እንደሚገኝ አቶ ለማ ገልጸዋል። እንደታየው የሀገሪቱ የደን ሽፋን ከዚህ ቀደም ከነበረበት አሁን ወደ 23.6% ከፍ ብሏል። ይሄ ማለት በክልሉ የክልሎች የጋራ ስራ ስለሆነ ይሄን መጠበቅና ደግሞ ቀጣይም ደግሞ ሌሎችን እየተከልን ሽፋናችንን ከፍ የማድረግ ስራ ይጠበቅብናል። ለዛ በተለያየ ጊዜ ከምንተክላቸው ስራዎች ባሻገር ደግሞ በአንድ ቀን ኢትዮጵያ በዚህ በደን ችግኝ ተከላ ላይ በአጠቃላይ ችግኝ ተከላ ላይ በዓለም መዝገብ ሊጻፍ የሚችል ተሞክሮ ያለው ስራ ለመስራት ዝግጅት ላይ ነው ያለችው። የአሻራን ስራ በተመለከተ በአመቱ ወደ 152 ሚሊዮን የችግኝ ዘር አፍስሰን 122 ሚሊዮን ችግኝ ተክላለን ብለን እቅድ ይዘን ነበር። እስካሁን ወደ 135 ሚሊዮን ችግኝ አዘጋጅተናል። ወደ ያው በበልግ ወደ 89 ሚሊዮን እንተክላለን። በመኸር ደግሞ 32.8 ሚሊዮን ችግኝ እንተክላለን ብለን ዝግጅት እያደረግን ነው። እስካሁን በበልጉ ወደ 73 ሚሊዮን ችግኝ ተክለናል። ያው የመኸሩ ቀጣይ በሐምሌና ነሐሴ የምንተክላቸውን ዝግጅት እያደረግን ነው። በመሆኑም እንደ አካባቢ ጥበቃ ቢሮ በሚቀጥሉት ወራት በአንድ ቀን ዘመቻ ብቻ 15.3 ሚሊዮን ችግኝ ለመትከል ዝግጅት የተከናወነ መሆኑን ተናግረው ከችግኝ ዝግጅት እስከ ቦታ ልየታ በመገባደድ ላይ መሆኑን አውስተዋል። እንደታየው የሀገሪቱ የደን ሽፋን ከዚህ ቀደም ከነበረበት አሁን ወደ 23.6% ከፍ ብሏል። ይሄ ማለት በክልሉ የክልሎች የጋራ ስራ ስለሆነ ይሄን መጠበቅና ደግሞ ቀጣይም ደግሞ ሌሎችን እየተከልን ሽፋናችንን ከፍ የማድረግ ስራ ይጠበቅብናል። ለዛ በተለያየ ጊዜ ከምንተክላቸው ስራዎች ባሻገር ደግሞ በአንድ ቀን ኢትዮጵያ በዚህ በደን ችግኝ ተከላ ላይ በአጠቃላይ ችግኝ ተከላ ላይ በዓለም መዝገብ ሊጻፍ የሚችል ተሞክሮ ያለው ስራ ለመስራት ዝግጅት ላይ ያለችው። እኛም እንደ ክልል አቅደን የተንቀሳቀሰን ነው። በሐምሌና ነሐሴ ውስጥ በአጠቃላይ የአንድ ቀን ተከላ ቀን አውጀን እንሰራለን። እኛም እንደ ደንና አካባቢ ጥበቃ ቢሮ ወደ 15.5 ሚሊዮን ችግኝ በአንድ ቀን እንተክላለን ብለን እስከ ወረዳ ድረስ ዝግጅት እያደረግን ነው። ለዚህም የሚሆኑ ችግኞችን እያዘጋጀን ነው። ቦታዎችንም ሳይንሳዊ መንገዱን በተከተለ መልኩ ፖይንት ተለቅሞ ካርታ ተሰርቶለት ቅድመ ዝግጅት ተደርጎ ጉድጓድ ቀድሞ ተቆፍሮ ለዚያ የሚሆን ያው የተተከሉ ችግኞች በሙሉ የሚጸድቁበትን ሁኔታ ከማመቻቸት አንጻር የቅድመ ዝግጅት የወባ ወረርሽኝን ለመከላከል የተጀመረው የጽዳት ዘመቻ ተጠናክሮ እንደሚቀጥል የከፋ ዞን ጤና መምሪያ ገለጸ። የአካባቢ ጽዳት ጉድለት የወባ በሽታን ጨምሮ ሌሎች ተላላፊ በሽታዎች እንዲስፋፉ እድል እየፈጠረ ነው ብሏል መምሪያው። መረጃው የከፋ ዞን መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ነው። ምረታ ብራኑ ከ15 ቀናት በፊት ወባን ማጥፋት ከኔ ይጀምራል በሚል መሪ ቃል የተጀመረው የጽዳት ዘመቻ በዞኑ ሁሉም አካባቢዎች ላይ በተጠናከረ መልኩ መቀጠሉ ተጠቁሟል። እንደ ሀገር የወባ በሽታ በአሁኑ ወቅት ማህበረሰባችን ላይ ከፍተኛ አደጋ እያደረሰና ህይወት እየቀጠፈ ያለ በሽታ ነው። በመሆኑም የመከላከያ መንገዶች ውስጥ ዋነኛው የአካባቢ ጽዳት ስራ ነው። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ለማህበረሰቡ ጤና መጠበቅ የተጀመረውን የጽዳት ተግባር አጠናክሮ ማስቀጠል እንደሚያስፈልግም አሳስበዋል። የከተማ ጽዳት ስራ ህዝባዊ መሰረት ይዞ መቀጠል እንዳለበትና ህዝቡ ሁልጊዜም አካባቢውን በማጽዳት ከከተማዋ የወባ ወረርሽኝን ማጥፋት እንደሚገባ የተናገሩት ደግሞ የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ናቸው። ከንቲባው አክለውም የአካባቢን ጽዳት መጠበቅ የወባ ወረርሽኝን ለመከላከልና ለመቆጣጠር ከፍተኛ አስተዋጽኦ እንዳለው ተናግረው የጽዳት ተግባሩን ዕለታዊ በማድረግ ከተማችን ከቆሻሻ የጸዳች ማድረግ ይኖርብናል ብለዋል። በዘመቻው የማህበረሰቡ ተሳትፎ ጥሩ መሆኑን ያነሱት ከንቲባው ተግባሩን ወቅታዊ ከማድረግ ይልቅ ባህል አድርጎ መስራት እንደሚጠበቅም አሳስበዋል።
የጽዳት ዘመቻው ከተማዋን ከወባ ወረርሽኝ የጸዳች ለማድረግና ጽዱ ከተማ ለመፍጠር ያለመ ነው ሲሉ የቦንጋ ከተማ መዘጋጃ ቤት ምክትል ስራ አስኪያጅ አቶ በረከት ወልዴ ገልጸዋል። አቶ በረከት አክለውም በመኖሪያ አካባቢ 20 ሜትር ክልል ውስጥ እንዲሁም ተቋማት 50 ሜትር ክልል ውስጥ ማጽዳት እንደሚገባቸው ተናግረው ይህንን ተግባራዊ የማያደርጉ ግለሰቦችና ተቋማት ላይ አስተማሪ እርምጃ እንደሚወሰድም አመላክተዋል። የሳይለም ሁለተኛ ደረጃ ትምህርት ቤትን ከመማር ማስተማር ስራዎች ጎን ለጎን በግብርና ስራ ምርጥ የተሞክሮ ማዕከልና የገቢ ማስገኛ ተቋም ለማድረግ እየሰራ መሆኑን ትምህርት ቤቱ አስታወቀ። የትምህርት ቤቱ ርዕሰ መምህር እንዳለ ስመል ትምህርት ቤቱ በ2016 የትምህርት ዘመን 1500 ተማሪዎችን ተቀብሎ በ82 መምህራኖች የመማር ማስተማር ስራውን የጀመረ ቢሆንም ውጤቱ በተፈለገ አኳኋን ለማስጠበቅ ሰፊ ተግዳሮት እንደገጠማቸው ተናግረዋል። የዘገበው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምህረት ማሞ አዲሱ የትምህርት ፖሊሲ የተማሪዎች ውጤት እንዲሻሻል እያደረገ ነው ያሉት ርዕሰ መምህሩ ኩረጃን በማስቀረት ረገድ አበረታች ለውጥ መኖሩን ጠቅሰው ይህንን ውጤት በተገቢው ለማስጠበቅ ትምህርት ቤቱ ከውስጥ ገቢ ለአንድ መምህር በወር 1500 ብር ማትጊያ በመደጎም የድጋፍ ትምህርት አሰጣጥ ሂደቱ እንዲሳለጥ ማድረጉን አስረድተዋል። የተማሪዎችን ውጤት ለማሻሻል ትምህርት ቤቶች በትምህርት ግብዓት ለማደራጀት የወላጆች ተሳትፎ ወሳኝ ቢሆንም ይህ በትምህርት ቤታቸው ያልተፈታ ችግር መሆኑን የተናገሩት ርዕሰ መምህሩ ለተማሪ ውጤት ማሽቆልቆልም ድርሻው ጎላ መሆኑን አብራርተዋል። እንደዚህ አይነት ችግሮችን ለመፍታትና የኑሮ ውድነት ጫና ለመቀነስ በሳይለም ወረዳ ትምህርት ቤት የሚገኙ ለእርሻ ስራ ምቹ የሆኑ ቦታ በበልግና በመኸር እርሻ አሟጦ በመስራት ልምድ እያዳበሩ መምጣታቸውና ከዚህም ገቢ ማግኘት መጀመራቸውን ገልጸዋል። የትምህርት ቤቱ አመታዊ ወጪ 500 ሺህ ብር ነው ያሉት የትምህርት ቤቱ ርዕሰ መምህር እንዳለ ስመል ከትምህርት ቤቱ ይዞታ 3 ሄክታር ያህሉ በድንች ምርት መሸፈኑን ገልጸው ይህ ምርት የገበያ መቀዛቀዝ ሁኔታዎች ባይኖሩ ኖሮ ከ800 ሺህ ብር በላይ ገቢ ሊያስገኝ እንደሚችልም አስረድቷል። የሳይለም ወረዳ ትምህርት ጽህፈት ቤት ኃላፊ ተወካይ አቶ መሐመድ ከድር በበኩላቸው በወረዳው 3 ሁለተኛ ደረጃ ትምህርት ቤቶችን ጨምሮ 38 ትምህርት ቤቶች ያሉ ሲሆን ከ95 በላይ የሚሆኑ ከመማር ማስተማር ጎን ለጎን የውስጥ ገቢያቸውን ሊያግዙ የሚችሉ የተለያዩ የግብርና ልማት ተግባራቶችን አቅደው በመስራት ተቋማቸው ምርጥ የተሞክሮ ማዕከል ከማድረግም በተጨማሪ በህዝብና በመንግስት ላይ የተንጠለጠለውን የበጀት ጭንቀት ጫና ለመቀነስ እየሰራ መሆኑን ገልጸዋል። የጽህፈት ቤቱ ዋነኛ ግብ ትምህርት ቤቶች የተማሪውን ውጤት በማጥራት በማሳጀብና የውስጥ ገቢ አቅም ከማሳደግ ባሻገር ተማሪዎች ይህንን ተሞክሮ በየቤታቸው ወስዶ ውጤታማ እንዲሆኑ የሚያስችል መሆኑን አቶ መሐመድ አክለዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴሌም መምሩ አብሬያችሁ ቆይታን አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።